ኢየሱስ መንፈስ በኃይል እንዲመጣ በኢየሱስ ስም ጸልያለሁ። ሰላም እንዴት ናችሁ? ዛሬ ለምስክርነት መጥቻለሁ። አዳዲስ ያልተሰሙ የመዝናኛ መረጃዎችን ይዘናል። መልካም ቆይታ በዘመን ዩቲዩብ ጋር። የሴቶች ድሮን እየተባለ በቅጽል ስሙ በስፋት የሚታወቀው የፊልም ተዋናዩ ሄኖክ ድንቁ ከሰሞኑ ለማመን የሚከብድ አደጋ ደርሶበት በፈጣሪ ታምር እንደተረፈ ይናገራል። አዲስ አበባ በልዩ ስሙ መገናኛ ዘፍመሽ አካባቢ የመንገድ ማካፈያ ላይ የመንገድ ሲን እየቀረጽን ባለንበት ቅጽበት በተቃራኒ አቅጣጫ በፍጥነት የሚመጣ መኪና ገጭቶኝ ከባድ የእግር ስብራት ያጋጠመኝ ሲሆን እንዳደጋውና ግጭቱ ቢሆን ኖሮ ዛሬ በሕይወት አልኖርም ነበር ሲል ይገልጻል። አያይዞም የመንፈስ እናቱ ለሆነችው ኪዳነ ምሕረት በለተቀኗ ሲዘክርና ሲዘምር እንደነበረ ያስታውሳል። ከጎኑ ለነበሩት የሙያ አጋሮችና ለቤተሰቦቹ ምስጋናውን ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ የማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ኤኒዌይስ በሰዓቱ ከጎኔ የነበራችሁ የፊልም ክሩ አባላቶች እንዲሁም በሄድኩበት ሆስፒታል የነበራችሁ ዶክተሮች፣ ነርሶች፣ በአጠቃላይ የሕክምና ባለሙያዎችና ሰራተኞች ያደረጋችሁልኝ እንክብካቤና ለሰጣችሁኝ ፍቅር በጣም አድርጌ ነው ማመሰግነው። የተግባር ሰውና የሙዚቃ አብዮተኛው ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በየዓመቱ ትውልደ ኢትዮጵያን በሲያትል አሜሪካ በሚያደርጉት ክንውን ላይ የሙዚቃ ዝግጅቱን ያደርጋል። በዚህ መርሃ ግብር ላይ የኮንሰርቱ ፕሮሞተር የሆነው ደሊሽ የአባቱን ሞት 7ኛ ዓመት ምክንያት በማድረግ አባቱን ለማሰብ የኮንሰርቱን ገቢ ለመቄዶንያ የበጎ አድራጎት ድርጅት ለመስጠትና ሙሉ ለሙሉ ከሽያጭ ለሚገኝ ገንዘብ ድጋፍ ለማድረግ እንደወሰኑ አሁን ላይ ትኬቶቹ በመሸጥ ላይ እንደሚገኙ አሳውቋል። ወደ ሌላኛው የመዝናኛ መረጃዎች አለፍን። የሙሉ ደርባባነትና አመለሸጋነትን ከደም ግባት ጋር የወረሰችዋ ተዋናይ ሃና መራጽድቅ ከሌላኛው የሙያ አጋሯ ከሆነው ከወጣቱ ነብዩ እንድሪስ ረጅም የፍቅር ዘመንና ትዳር ላይ እንደሚገኙ ይታወቃል። በቅርቡ ሁለተኛ ልጃቸውን መውለዳቸውን ምንጮቻችን አረጋግጠዋል። ተወዳጆቹ ጥንዶች በሙያቸው ከፍተኛ ደረጃ መድረስ እንደሚፈልጉ የሚናገሩት ትወና የመጨረሻዬ ነው ባለችበት በቅርብ ቀናቶች ለቴሌቪዥን መስኮት ለእይታ ይቀርባል ተብሎ የሚጠበቀው ተከታታይ ቴሌቪዥን ድራማ ላይ ጠብቁኝ የምትለው ሃና ከዚህ በኋላ በድርሰትና በዳይሬክቲንግ ብቻ ለመገኘት አስቤያለሁ ትላለች። የትዳር አጋሯ ነብዩ እንድሪስ በበኩሉ በጉጉት የሚጠብቃቸው ስራዎች በመጪው ጊዜያቶች እንደሚቀርቡ የገለጸ በአሁን ሰዓት ከፊልሙ ጎን ለጎን የወንዶች የውበት ሳሎን ከፍቶ እየሰራ እንደሚገኝ ገልጿል። ወደ ሌላ ያዝንላችሁ መረጃ ሐሳብ አለፍን። ወንዴ ማክ ተመልሷል። ከሱ ውጪ ነጠላ ዜማዎችን የማይታሰብ አድርጎ በከፍታ ያስቀመጠው ውሎ አድሮም አልበሙን ጀባ ያለን ወንዴ ማክ ከአልበሙ ማግስት ሰከርኩልሽ የተሰኘውን ነጠላ ሙዚቃውን ለቋል። በአልበም ብዙም ስኬታማ ያልነበረው በተለይም በተመሳሳይ ዜማዎች መታጀቡና ለሙሉ ቁጥሮች እንግዳ መሆኑ ተግዳሮት ሆኖበት ያለፈው አሁን ላይ የሱ መገለጫ በሆነው የዩቲዩብ ቻናሉ ላይ አዲስ ስራውን ያስቀመጠ ሲሆን በትንሽ ሰዓታት ውስጥም ከ100,000 በላይ ተመልካቾችን አስገኝቶለታል። ወደ ሌሎች የመዝናኛ መረጃ አለፍን። የሰው ልጆች መገኛ ብቻ ሳይሆን የውበትን ማሳያ የሆነች የመጣችው ሀገራችን ኢትዮጵያ በዓለም የሞዴሊንግ ውድድሮች ላይ በልጆቿ መወከሏና ማሸነፏን ቀጥላለች። እጅግ በብዙ ዘርፎች ኋላ ቀር እየሆንን ባለንበት በዚህ ወቅት በብዙ ጥቂትም ቢሆን በዓለም መድረክ ስሟ እንዲጠቀስ ማስቻሉ የሚደነቅ ተግባር ሆኖ ቀጥሏል። ከዚህ ቀደም እንደነ ሊያ ከበደ፣ አያት አህመድ፣ ገሊላ በቀለ በቅርብ ጊዜያት ደግሞ ሀሴት ደረጀን ጨምሮ ዓለምን በውበታቸው ማስደነቃቸው ይታወቃል። አሁን ላይ ደግሞ ከ100 በላይ ሀገራቶች ተሳትፎ ያደረጉበት በፊሊፒንስ ማኒላ ከተማ ጥንታዊቷን ሀገር ወክላ ሩታ ይርጋለም ተሳትፎ የነበረች ሲሆን በውድድሩም በቀዳሚ ደረጃዎች ውስጥ በመገኘት ታላቅ ስኬትን አስመዝግባለች። በማርኬቲንግ ዲግሪዋን የያዘችው ወጣቷ በቁንጅናዋ ኢትዮጵያን ከፍ አድርጋለች። ወደ ሌላ የመዝናኛ ያዝንላችሁ ሐሳብ አለፍን።
እንደ አውሮፓውያን አቆጣጠር 2017 ከዋናዋ ከተማ ለንደን 110 ኪሎ ሜትር ርቀት ላይ በምትገኘዋ ኢፕስዊች ስፍራ ቦቢ ቫይኦሊን ተብሎ የሚጠሩት የሙዚቀኞች ባንድ ተቋቋመ። የግሪም የፓንክ ሮክ የሀገርኛ ስልት ማለትም የሂፕሆፕ እንዲሁም የራፕ ሮክ ዘውጎችን በመጫወት ከትውልዳቸው እንግሊዝ አልፈው ዓለምን ማስደመማቸውን ቀጠሉ። በተከታታይ 4 ነጠላ ዜማዎችንና 2 ኢፒዎችን ለአድናቂዎቻቸው ማድረስ የቻሉት በ2020 ላይ የመጀመሪያ አልበማቸውን እዚህ እንኖራለን ዊ ሊቭ ሂር የተሰኘው መጠሪያ የሰጡትን አልበም የሰሩ ሲሆን በመቀጠልም የባንዱ የሙዚቃ አቀንቃኝ የሆነው ቦቢ ቫይኦሊን የህይወት ዋጋን የተባለው አልበማቸውን ሰርተዋል። በእነዚያ ጊዜያቶች በርካታ ሽልማቶችን ተቀብለዋል። አሁን በቅርቡ በብሪታንያ ምድር የግላስተንበር ፌስቲቫል ላይ እጅግ አስገራሚ ተግባርን ፈጽመዋል። በመድረኩም ላይ እንዲህ ሲሉ ተስተውሏል። ፍሪ ፍልስጤማውያን፣ ሞት ለእስራኤል፣ ዲፌንስ ፌደራል በማለት ከ20 ሺህ በላይ ተመልካቾች በታደሙበት ስፍራ ሐሳባቸውን ገልጸዋል። ከወንዙ እስከ ባህር ዳርቻው ፍልስጤም መሆን አለባት፣ ኢንሻአላህ ነጻ ትሆናለች በማለት የፍልስጤም ባንዲራን በማውለብለብ የጋዛን ጦርነት የተደረገውን አስታውሰው አውግዘዋል። በዚህም ከእስራኤል መንግስት ከፍተኛ ቁጣ ተስተውለዋል። ወደ ሌላኛ ያዝንላችሁ የመዝናኛ መረጃ አለፍን። ሰው ነኝ መቼ እቸኩላለሁ። ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። ራዳ ሰው ነኝ እኔ ነኝ ለምን ትፈልገኛለህ? ኢየሱስን መንፈስ በኃይል እንዲመጣ በኢየሱስ ስም ጸልያለሁ። አነጋጋሪና አወዛጋቢ በመሆን ራሱ ሲያስደስት የከረመው ኑሮን በአሜሪካ ያደረገው በሶሻል ሚዲያ ስሙ ዮኒ ማኛ ተብሎ የሚጠራው ፕሮቴስታንት እምነትን መጠመቁ ሰምተናል። ሃይማኖትን፣ ፖለቲካን፣ ብሔርን የጨዋታው ካርድ አድርጎ ሲመዝ የነበረው በየጊዜው ርዕስ መሆን የሚወደው በነጻነት ሐሳቤን መግለጽ እወዳለሁ የሚለው በተከታዮቹ ልብ ላይ ተለዋዋጭ ሆኖ የተቀመጠው ዛሬ ላይ ከስድብ ያተረፍኩት ጸጸትና ራስን መውቀስ ብቻ ነው፣ ባካችሁ ቀልባችሁን ሰብስቡ ማለት ተናግሯል። ተጠምቋል። ወደ መጨረሻው ወደ ያዝንላችሁ መረጃ አለፍን። ማራ፣ ስስት፣ ማክቤል፣ ያ ልጅ፣ እፉዬ ገላን ጨምሮ ከ13 የሚበልጡ ፊልሞችን በመሪ ተዋናይነት ተሳትፋ እጅግ ተወዳጅነት ያገኘችው ተዋናይ ማክዳ አፈወርቅ ሁለተኛ ዲግሪዋን ከቅድስት ሥላሴ ዩኒቨርሲቲ የነገረ መለኮት ትምህርት ቤት በማስተርስ ፕሮግራም ካስመረቀቻቸው ተማሪዎች አንዷ ሆናለች። ዘመኑን በመዋጀት የተገኘችው አርቲስቷ ከዚህ ቀደም በሕክምና ዘርፍ መመረቋ የሚታወስ ሲሆን በጸና ትዳር ውስጥና የ3 ልጅ እናት ስለመሆኗ ሰምተናል። ዓለም ላይ ያሉ መልካም ነገሮች የምንላቸው ሁሉ ጊዜያዊ ደስታ ነው እንጂ ከዚህ ስትወጣ እስከ መጨረሻው ውስጥ ይርፍ ብሎ ነው የሚወጣውና የሆኑ ነገሮችን ማለፍ መቻል አለብን። መንፈሳዊ ህይወት ይፈትናል። ላይ እንትን ይመስል ይችላል፣ ብዙ ነገር የሚያሳጣህ ይመስልሃል፣ ግን አይደለም። አንዴ ያን ነገር አልፈን ስንሄድ ራሱን የቻለ ብሌሲንግ፣ ረፍት፣ ሰላም አለውና አንዴ የሆነ መስመር ከተራመዱ ሁሉም የሚያጣጥሙት ህይወት ይሆናል። ለዛሬ በዘመኔ ቲዩብ ያዝንላችሁ የመዝናኛ ሐሳቦች እነዚህ ነበሩ። ለቤታችን አዲስ የሆናችሁ ሰብስክራይብ ማድረጋችሁ አይለየን። የዛሬውን አበቃን።